ሰላም እንደምንላችኋል። ቤቲ ቂርቆስ ላይ ለሰዓት ይሆናሉ ያልኳችሁን ዜናዎች ይዤ ቀርቤያለሁ። በቅድሚያ ለአርሰናል ክርስቶስ ዞሊስ የክረምት የመጀመሪያ ፈራሚ ሊሆን ይችላል ያለን ኤኤፍቲቪ ነው። የግራ ክንፉ ተጫዋች ባለፈው የውድድር ዘመን ለክለብ ብሩሽ 22 ጎሎችንና 29 አሲስቶችን አስመዝግቧል። ክርስቶስ ዞሊስ በሚቀጥለው የውድድር ዘመን የአርሰናልን የፊት መስመር ለማጠናከር ትክክለኛ ምርጫ ነው ሲልም ዘግቧል። በሌላ ዜና ደግሞ ማንቸስተር ዩናይትድ አርሰናልን ያሸነፈበት ጨዋታ የውድድር ዓመቱ ምርጥ ተባለ። በ25-26 የውድድር ዘመን በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ወደ ኤሚሬትስ አቅንቶ አርሰናልን 3-2 ያሸነፈበት ጨዋታ የዓመቱ የሊጉ ምርጥ ተብሎ በደጋፊዎች ተመርጧል። ለቀይ ሰይጣናቱ በሪያል ሜምቤሞ፣ ፓትሪክ ዶርጉና ማቲያስ ኩኛ፣ ለአርሰናል ደግሞ ሊያንድሮ ማርቲኔዝ በራሱ ግብ ላይ እንዲሁም ሚኬል ሜሪኖ ግብ ማስቆጠራቸው ይታወሳል። በፕሪሚየር ሊጉ ከተደረጉ 380 ጨዋታዎች መካከል ለውድድር ከቀረቡት 12 ጨዋታዎች ውስጥ የሁለቱ ክለቦች ፍልሚያ 50% ድምጽ በማግኘት የዓመቱ ምርጥ ጨዋታ በመባል ተመርጧል ተብሏል።